ሰላም የዩቲዩብ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? አይ ዛሬ ፍቅርን ይዤላችሁ መጥቻለሁ። ፍቅር ዱላማለሁ በምትብ ነው። ደህና ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ስራ አሪፍ ነው? አሪፍ ነው። ዛሬ ማሚን ቀጥሬያታለሁ ሪች ጋር ያለችው እና አሁን አይገባኝም። አክቹሊ የሚያስቅ ነገር እኮ አይደለም። የሆነ ከአቅም በላይ ሲሆን ምናምን ያስቅሽ የለ አንዳንድ ነገር። አንቺ ያስቅሽም? እኔ ያስቀኝ ነገር ከአቅም በላይ ሲሆን ያስቃል። አርግሻለሁ። የምር ነው ያስቃል። አንቺ የቀለድኩ አይደለም። አርግሻለሁ ብላያን ማሚን ፕራንክ እኮ ፕራንክ ማድረግ ጥሩ ነበር። ያውኑ ፊልሽን ሳይሆን አሳቀኝ እኮ ያስቀው ከአቅም በላይ ይኸውልሽ ያሰብኩት ማለት ነው። መጀመሪያ ያሰብኩት አንቺና ማሚ ፕራንክ ላረጋችሁ ነበር። አንቺ አታምኚም። ይሄ እንደማታምኚ ሲገባኝ ታውሽኝ ታበላሽዋለሽ ፕራንኩን። ማርያም በይ ማሚ አርግሻለሁ እና ምን ላድርግ ራሴን ላጠፋ ነው ናት። ዛሬ እንትን ነው መሞቻዬ ነው እና ይኸውልሽ ሪች ጋር ቀጥሬያታለሁ። አንቺ መጀመሪያ ይሄ ቀድመሽ ትይጂና ሜትነሽን የሚቀጠረችኝ ምናምን ነገር ታያትና እያወራሻት ትጠብቂኛለሽ። ከዛ ነው ይመጣል። እሺ ማስመስል ይበላሽ ፕራንክ ትስቂና ጥርስሽን ምንድነው? አንደኛ ስቃለሽ ምንድነው የሚባለው? እንትን ነው የምትይው። እኔ በቃ ራሴን ነው ማጥፋት ያለብኝ በቃ ልጁን ምናምን ስል ልክ ናት ምናምን ከታች ካሰታያች ማሚ ሁለታችን እንደዚህ ሰምታችኋል። የእኔ ስራ አይደለም እኔ እሰለው ማለት ነው። ግን አንፋ ሀሳብ አይደለም ብቻ ፋሚሊ እንደዛ ነው። እስቲ የማሚን የምትለንን ነገር ሪያክሽኗን አብረን የምናየው ይሆናል። ሁላችሁም ሰብስክራይብ አድርጉ እና በጣም በተደጋጋሚ እያልኩት ነው ብታይ ዩቲዩብ ከፖስትኩ ስለቆየ በጣም ተመቷል ቪው ምናምን እና ሁላችሁም ሼር አድርጉት፣ ሰብስክራይብ አድርጉ። ሌሎች በአዳዲስ ቪዲዮዎች ደግሞ እንመጣለን። የዛሬውን ግን እኔ ተስማምቼበት አይደለም። ተስማምታለች እምላቸውን ቃላቶች ሁሉ እንዳትቆጥሩ። እኔ አይደለሁም መጀመሪያ አንቺ ቀርመሽ በጣም ተናደደ ወይ በል ማሚ። በእርግጥ ፈርቻለሁ እኮ መጀመሪያ ግን በቃ ሻውን እኔ እንደዚህ አይነት ነገር ውስጥ መክተት ተገቢ ነው? ምንም የምትይው ነገር የለም እኮ እኔም ብዙ ማውራው ግን አንቺ በቃ ልክ ነሽ ምናምን ነገር ነው የምትይው። ሄደሽ ቀርመሽ ጠብቂ። እዛ ኮፊያ ውስጥ ነው የቀጠርኳት። ከዛ እኔ መጣ። እሺ ችግር የለውም። ደግሞ ዲች ተነቃቅቻለሁ። ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ ያደርጋችሁ እሺ። እንግዲህ ፋሚሊ ከባድ ነው በጣም። ማሚ በጣም እንደምትደነግጥ እርግጠኛ ነኝ። ግን ምንም ማድረግ አይቻልም። ፕራንክ ነው። ፕራንክ እስከሆነ ድረስ ደግሞ መደንገጥ አለባት ምናምን እና እዛ ሪች ጋር እና ለዛ ነው በእኔም አትፍረዱ። እኔ እናንተን ለማዝናናት ለማሳቅ ነው። በዛውም ደግሞ ትምህርት እንድትወስዱበትም ጭምር ነው። ለዛ ፍቅር ሄዳለች። ትንሽ ደግሞ ቆየት ብዬ እንሄዳለሁ። ሁላችሁም ሰብስክራይብ እያደረጋችሁ ሰላም ማንባል ዛሬ ነው ብዙ አስጠበቅኳችሁ። አይ ማስጠበቅሽ ችግር የለም። እንደምትጋብሽ የሆነ ነገር ላሞክራችሁ ፈልጌ ነበር። ምንድን ነው? ምን ይሻል ማለት ከሌላው በተለየ እናንተን ስለሚቀርባችሁ የምነግራችሁ ነው። እሺ እኔ ዝግጁ ነኝ። ምንድን ነው? ምን እሺ አንቺ ግን ለማንም እንደማትናገሩ ለማንም እንደማትናገሩ ላለች እንዴ? ሲጀመር ለሰው ምን ነገር ሆነ ለየለም ትነግሩናለች። ምን ሆነሻል? ማለት ነገሮች እንደዚህ እኔ ሳላስባቸው ነው የተከወኑት።
ስለምን ነገር በጣም በጣም አድርጎ ነገር ድረስ ይገባል እኮ ምንድን ነው እኛንም እኮ ያስጨነቅን ነው። እሺ አንቺ ቤት ምንሽ ምንድን ነው እሱ እኛ የምንችለው ነገር ነው። አላውቅም ብቻ በጣም ግራ ገብቶኛል። በቃ አላውቅም ማድረግ እንደማልችል ንገሪኝ። ከአንድ ሁለት ይሻላል፣ ከሁለት ደግሞ ሶስት ሰው ምናምን ይሻላል ይባላል። እኛ እንትን የምንለው እኮ ነው። ንገሪኝ ምን እናስተካክለው ነው? አንቺ ሜቲ ልጄ ምን ሆነሽ ነው? ምንድነው? አንቺ ምን ላለቅስ ነው? የኔ ምን ባየመጣ ነው? አንቺ እንዴ ስንስራት ይንሻል። ምንድነው እሱ? በስመ አብ አንቺ ምን ሆነሻል? እናንተ እኮ ስላልገባችሁ ነው የነገሩ እኮ ንገሪና ብዬ እንደምነግራችሁ እንዴትም ብለሽ ንገሪ። እንደፈለግሽ አድርገሽ ንገሪ። ምንድን ነው ከቤት ስትጣልሽ? ባል ቤት ሄደሻል? ማሚ ጋር ሄደሻል? እና ምንድን ነው የተናገረሽ ሰው አለ? እንደዛ አይደለም ማሚ። እሺ ምንሽ? እሺ መጀመሪያ እንደም ማለት እንደማትናደጂብኝ ቃል ግቢ። እኔ ምንም አስቤት ተጠራደኝ። ምን አርገት? አልናደድብሽ። ምን አርገት? ለምንድን ነው የምናደደው? አቦ ተናገሪ። ሜት ምንሽ ነው? ለማሚ ነው መንገር ይፈልክሽ? እሺ እኔ ልሂድ። ለማሚ መንገር ለየብቻችሁ መንገር ፈልግ እኮ ለየብቻችሁ ቀጣችሁ ነው እዚህ ያልኳችሁ ለሁለታችሁ መናገር ስለፈለኩ እና እንድታማክሩኝ በቃ ማለት ነው ነገር ግራ ስለገባኝ። እሺ ምንሽ ምንድነው? እኔ ዝግጁ ነኝ ብዬሻለሁ። አርክሻል እንዴ እንዴ አንቺ እኔ እየቀለድኩ በእነዚህ ነገር እኔ ቀልጄሽን ታውቂያለሽ? አሁን እየቀለድኩ የሚያስቅ ነገር ነው ያወራሁት አይደለም ማሚ። ምንም ችግር የለም። ልጅ ምንድነው በሽታ ነው እንዴ? ልጅ እኮ ነው ያልሽው። አረግዝ እኮ ነው ያልሽው እንዴ? ምን ሆነሻል? ምን ማለት ነው በዚህ ሰዓት? ምን ችግር አለው? ከልጁ ጋር አብረሽ ነሽ አይደለ? አይደል? ተለያይታችሁ ሊሆን የተለያዩ ምን ችግር አለው ታዲያ? ልጅ አይደል የመጣው? ልጅ እኮ ሲሳይ ነው። የምርሽን ፍቅር ስቀልዳይሽ ታውቂያለሽ? በእንደዚህ አይነት ነገር ስቀልዳይሽ ታውቂያለሽ? አትቀልጂ፣ ችግር የለም። ግን ለምንድን ነው አሁን አርግዣለሁ ለማለት ሁሉ ያስጨንቅሽ? ምን ማለት ነው ማሚ? ልጅ እኮ ነው ቤት የሚያውቀው ነገር ማንም ሰው የሚያውቀው ነገር የለም። እንዴት ብዬ ነው የምነግራቸው እኮ? እንዴትም ብለን እንነግራለን። እንዴት ሰው ማስረዳቸው ማሚ? ይሄ እኮ ትልቅ ነገር ነው። ምን ነው የሚሉኝ? እሺ ትንሽ ነገር ነው እያልኩሽ አይደለም፣ ትልቅ ነገር ነው። ግን በሽታስ ቢሆን ስብሻል ታመሽስ ቢሆን ኖሮ ልጅ እኮ ጸጋ ነው። በተለየ ነገር አለው በቃ ነው መኖር አትፈረም ነው ስትሬስ ቢሰሙ ማሚ። እሺ መቼ ነው ያወቅሽው? እሺ ነው በቃ ማሚ ቤት ቢያውቁ ትክክለኛ ነገር ይፈጠራል። እየቀለድሽ ነው? ችግር የለም እኛ እናናግራለን። እየቀለድሽ ነው አትበይ። ስቀልድ አይተሽኝ ታውቂያለሽ? በእንደዚህ አይነት ነገር ለምንድን ነው እየቀለድሽ ነው የምትይው? እሺ ልጁን እኔ ላውራው፣ እኔ ላናግረው። ልጁን ንገሪኝ። ምን ብለሽ ነው እንትን እንጃ አብራችሁ ነገር ምንድን ነው ማነው ማለት እንዴት እንደዚህ ነገሮች ካላሰብኳቸው ነገር ነው በቃ በጣም ይተጣጣ። ችግር የለም የልጁን አድራሻ ለኔ ስጪኝ፣ እኔ አወራዋለሁ። እኔ ላናግረው እኮ ትስማሙና የሚሆነው ነገር ይሆናል። ስንት ጊዜ ይሆንሻል? ስንት ጊዜ ሆነሻል? አንዱ እኮ ጊዜው እኮ ገና ነው። ልጁን ላናግረውና
መልስም የሚጠራ ከሆነ ሰርግም እንትን የሚባል ከሆነ እናደርጋለን። እሺ ቤተሰብ አይሰማም ማሚ፣ ቤተሰብ አይሰማም። ምን ያለሁኝ ቤተሰብ ሳይሰማ ምን ሊፈጠር ነው? እሺ ማሚ አይደለም ይኸውልሽ፣ ቀድመን እኔ ሲጀመር በዚህ ሰዓት እኔ ለማውራት ዝግጁ አይደለም። እሱ እንኳን እሺ ቢል እኔ የሚፈልገው ነገር አይደለም። ታዲያ በቃ ይሄ ልጅ እኮ መጣልሽ እኮ ልጅ ከመጣ በኋላ ምንድን ነው ታዲያ ምሽሽ? አሁን ማሚ ራሴን አጠፋለሁ የሆነ ነገር አድርጋለሁ። አንቺ መስማን በይ። የምን መስማት ነው? እንዴት ነው ቤተሰብ ጋር እንደዚህ ብዬ የማወራው? ችግር የለውም እንረጋጋ። እሺ እንነጋገር። አሁን እኛም እንትን እንበል፣ እንረጋጋ፣ እንነጋገር። ከዛ ቤተሰብ ጋር እንሄዳለን። ማሚ ምንም እንረጋጋው ነገር እናንተ ምንም እየተረዳችሁኝ አይደለም። የነገሩ ክብደት እየገባችሁ አይደል? አንቺ የምርሽን ነው? እሺ ይሄኝ ነኝ። እሺ የምርሽን ነው? እየቀልሽ አይደለም ሜቲ? አንቺ ሜቲ እሺ አናስ ሰው እንዳይሰማን እዚህ የሚመጡ ሰዎች እንዳይሰሙን በቃ ዝም በይ፣ ተረጋጊ። ከዛ እንትን እንላለን። እሺ እሺ በስነ ስርዓት ንገሪኝ። ምንድን ነው እኔ እየቀለድሽ ነው የሚመስለኝ። ያምሽ አንቺ በቃ እኔ ያናግራቸዋለሁ። እረፉ ማሚ፣ ምንም የምታናግራቸው ነገር የለም። እንደውም በቃ ሰው ጨምሬ ሰው እኔ ብቻዬን ሳይሆን ሌላ ሰው ጨምሬ ሄጄ አናግራቸዋለሁ። በቃ ስላልገባሽ ነው። አሁን በዚህ ሰዓት ቢሰሙ የሚፈጠረው ነገር ሌላ ነገር አይፈጠርም። የምርሽ ነው? አንቺ የምርሽ ነው ብለሽ በቃ ደጋግመሽ አትጠይቂ። የነገር ይችላል። መጀመሪያ ተጠነቀቂ። ምን አይደለም መጀመሪያ መጠንቀቅ። እሺ እንደዚህ አይነት ነገር ውስጥ እንዴት እንትን ያደርጋል? ከሆነ በኋላ ግን እንትን አትበይ። እኔ ልንጋራችሁ ራስን ላጥፋት ምናምን እንዳትዪ፣ አትጨማለቂ። እንደዛ አይደለም እኮ ታዲያ ምን ማለት ነው? አራስሽ ማሚ፣ ያው ቤተሰብ ቢሰሙ ሌላ ነገር ነው የሚፈጠረው። እኔ ሰው ጨምሬ አናግራታለሁ ማለት ነው። ታናግራችሁ ማለት መጎዳታቸው አይቀርም እኮ። እሺ ብለው እንኳን ልጃቸው እንደሆንኩኝ ቢቀበሉን ግን መጎዳታቸው አይቀርም። እንደዛ ደግሞ እንዲሆን አልፈልግም። እሺ ታዲያ ምን ታረጊ? እሺ ምን ትሆኚ? መጣው እኮ በቃ ምን በቃ ሌላ አማራጭ አንቺ እሺ ሌላ አማራጭ የለም ትላለች። እንደዚህ እንዳትዪ እሺ። እና እኔን እዚህ የቀጠርሽ ማሚ ምን ላድርግ? እሺ ሌላ አማራጭ የለም ምናምን ልትዪ ነው? እኔን እዚህ የቀጠርሽ እሺ ምን ላድርግ? አንቺ አይደብርሽም እንዴ? እሺ ቤተሰብ ይወቅ፣ ቤተሰብ ማወቅ ነው ያለበት። በቃ ቤተሰብ ያውቃል። ሽማግሌ እንልካለን። ከዛ ትወልጃለሽ። እሷ እኮ ናት ጥፋተኛ። አሁን እኮ ያለፈ ነገር ነው። በኔ ጥፋት ምክንያት ቤተሰብ መጎዳት የለበትም። በቃ ወይ ራሴን ማጥፋት ነው ወይም ደግሞ በቃ አንቺ ስርዓት ነሽ ግን ያማታል እንዴ? እቺ ማሚ ለምን አትረጃም? አማራጭ ነው ምናምን ትያለሽ እንዴ? ስንት አማራጭ እያለ ቤተሰብ ማናገር እየቻለን እኔ ብቻዬን ካላመንሽ ሰው ጨምሬ ልሰድ አልኩሽ። አረ ማሚ ነገሩ እኮ ቤተሰብ መቀበሉ አለመቀበሉ ላተ እሺ አሁን እኔ ጋር የመጣሽው ላስወርድ ምናምን ልትይኝ ራሴን ላጠፋ ነው ልትይኝ ነው እኔ ጋር የመጣሽው? እሺ ልሻለሁ፣ ተባበርሻለሁ። እሺ ምን አማራጭ አለ ማሚ? ቤተሰብ ማወቅ የለበትም። በምንም መልኩ ቤተሰብ ማወቅ የለበትም። አንቺ እንዳያውቁ ለምን ፈልሽ? መጀመሪያ ተጠነቀቂ። አምነሽበታል አይደል? ያለ አማራጭ ነው ፍቅር ስነ ስርዓት ነው። ሌላ አማራጭ አለ? ቤተሰብ ደግሞ አይቀበለውም። እንደዛ እኔ ያናግራቸዋለሁ ቤተሰቦች። አንቺ ብታናግራቸው አይቀበሉትም። እሺ ምንም ይሁን በቃ ችግር የለውም ብላ አይቀበሉ። እና አንቺ እየደገፍሻት ነው? እኔ እየደገፍኳት አይደለም። እሺ ሌላ አማራጭ አለ? አሁን እኮ አለ። እሺ ነው አማራጭ ልጅ ይወለዳል። እየደገፈችኝ ሲሆን በቃ መሆን ያለበት ነገር ያስለዋል። እንደዛ እንዳታስቢ ረፊ። አንቺ ረፊ አንቺ ራስሽ ረፊ። እሺ ማሚ ግን ጥፋቷ እሷ ናት። ለጥፋቷ ደግሞ ራሷ ነች መቀጣት ያለ። አጠፋች አይደለ? አጠፋች። ከዛ ደግሞ አሁን የመጣ በሽታ አይደለም ማሚ ይወለዳል። ያድጋል። ከመስራት በላይ ነው ማሚ። ስነ ስርዓት ይኑርሽ በቃ እንዴ! ስነ ስርዓት ይኑርሽ። እኔ ጋር መጥተሽ ላስወርድ ነው ምናምን ትያለሽ እንዴ? አይደብርሽም? እኔ አናግራታለሁ ማሚን አናግራታለሁ። ሰው ጨምሬ እሄዳለሁ። በቃ መሆን የለበትም ጭራሽ እንዴ ማሚ። እሺ ስራ አቁሜ ልጅ ምናምን ልወልድ ነው እንደዛ ነው ማለት ነው። ምን ችግር አለው? ልጅ እኮ ሲሳይ ነው፣ በረከት እኮ ነው። እሱ ካሰብሽ ደግሞ መጀመሪያው ነበር ማለት። ስለዚህ አንቺ ቆይ ምን እያልሽ ነው? ምን ይሁን ነው አንቺ መወሰን ያለብሽ ነገር ወሰኝ አላት። ምንም መወሰን የለም። ልጁን ስልክ ሰጭኛለሽ፣ ደውዬ አወራዋለሁ። ልጁ ማሚ በቃ ከሱ ጋር ጨርሰናል። በቃ እሱን ካልፈለግሽ እኔ ማሚን አናግራታለሁ። እናት አትጨክንም። እሺ እኔ በምን ላሳድገው ነው የምትልሽ? እንዴት አድርጌ ላሳድገው? አንቺ ግን ወጥተልሽ እንዴ? በምን ላሳድገው ትላለች እንዴ? አንድ አይደለም ለምን አይወለድም? ስነ ስርዓት ይኑርሽ
ማሚ በቃ የሚሆን ነገር ከተረዳችሁኝ ተረዱኝ፣ ካልሆነ ግን በራስ እኔ እኮ በነገራችሁ እኮ ከሌሎቹ ይልቅ እናንተን ስለምትባችሁ እሺ በቃ እኔ አይመለከተኝም። ሄድ ለምን ነገርሽ እንደ ማሚ አይመለከተኝም። በይ አንቺ ነሽ ደግሞ አማራጭ የለም ምናምን እያልሽ እንደ ሰው እንደዚህ አይነት ውስጥ ማውጣት ነው እንጂ ያለው አማራጭ የለም ምናምን ይባል እንዴ? ስንት አማራጭ ሞልቶ ልጁን እናናግረዋለን አልኩሽኝ። በቃ የሚሆነው ነገር ይሆናል። አይ ካልሽ ደግሞ እኔ ማሚን አናግራታለሁ፣ እሄዳለሁ ቤት። ስነ ስርዓት ይኑርሽ። እሺ ተረጋጊ በቃ። እንዴ አሁን ተረጋጊና ምን እንደሚሆን እናውራ፣ እንነጋገር። ምንም የሚሆን ነገር የለም። በቃ ማሚ መወሰን ያለብን ነገር መወሰን ያለብን። እኔ ራሱ እየጨነቀኝ ነው። እኔ ራሱ አሁን አልቅሽ እያለኝ ነው። ረፊ እሺ የተሻለ ነገር ካለ ማሚ ንገሪኝና በቃ ከዚህ በላይ የተሻለ ነገር ምንም የለም። እኔ ማሚን አናግራታለሁ። እናት አባት በልጅ አይጨክንም። አባቷንም ቢሆን አናግራለሁ። እሄዳለሁ፣ ቤታቸው እሄዳለሁ፣ ቀጥሬያቸው እሄዳለሁ። ሁለቱም ባሉበት አናግራቸዋለሁ። እነሱ ደግሞ ወጣቶች ናቸው፣ ይረዳሉ። እንዴ እናናግራቸው ነው ማሚ ታናግራሽ መስማት የለባቸውም ማለት ከነሱ ማውቀ ከዚህ በላይ ምን ይኸውልሽ፣ ብታስወርጂ ራሱ ማለት ነው እኔ ነኝ ትንሽ። እንዴ ምን ማለት ነው ማሚ? ለኔ መንገር አልነበረብሽም። መጀመሪያ ለኔ መንገር አልነበረብሽም። በቃ እዛው ጣጣሽን ጨርሰሽ እኔ መስማት የለብኝም። እንዴ ማሚ እኔ እኮ ላማክርሽ እኮ ልትሄጂም ስትይ መስማት የለብኝ፣ አድርገሽም ስትመጪ እኔ መስማት የለብኝ። ደግሞ እንደ እናት ከነገርሽኝ ደግሞ እኔ ምርሽን መስማት አለብሽ አይደለ ማሚ? አንቺ እያልሽኝ ያለሽው ነገር እኮ ቀላል አይደለም፣ የሚሆን አይነት ነገር አይደለም። ከባድ ነው እኮ በጣም ከባድ ነው፣ ይከብዳል። ግን እኔ በቃ እንትን ኃላፊነቱን እኔ ልውሰድ። ሄደሽ ያንን ነገር ከምታደርጊው በላይ አይደለም። ይሄ አንድ የሰው ነፍስ ማጥፋት ኃጢአት ነው። ሁለት ደግሞ በህይወትሽ ላይ የወሰንሽ ነው የምትሄጂው። እሺ የት ነው እንትን ማለት የፈለግሽው? ሲጀምር እኔ በቃ መሞት ነው የምፈልገው ማለት። አረ መሞት ነው የፈለግሽው? መች ተወለድሽና ነው የምትሞቹ? በጣም ስላለች እሷ የምትልሽን ስሚያት እኮ እሷ የምትልሽ የምትመክርሽን ይሄ እኮ ስሳይ ሊሆን ይችላል እኮ አይታወቅም። እግዚአብሔር ይሄ ልጅ እኮ ወደፊት የህይወት መለወጫ ሊሆን ይችላል። ከሆነ በኋላ ይኸው እሷ የምትል ትክክለኛ የዘመድ ቃላት እኮ ሌላ ወደ ምናምን አለ ይቅርታ ባይመለከተን አረ እግዚአብሔር ወደ መጥፎ ውሳኔ መወሰን በቃ አይተው እስቲ እኔ አባት ነው እዚህ ጋር ነው ይከሩልኝ። አይኗን እያዩን ከሩልኝ። በምክንያት ነው እግዚአብሔር ሰውን እዛው ማደረገው። የኔ አያት ምን ትላለች መሰለሽ? እሺ ሀብት በራስ ባይመጣ በልጅ ባይመጣ በልጅ ይመጣል እኮ እግዚአብሔር ምክንያት አድርጎልሽ ይሆናል የሉትን ትመጣለች። እውነት ነው። ስለዚህ እንዲህ አይነት ነገር መወሰን ማድረግን መለስ እንኳን አለው ምትልሽ የሳና ባባት ይሽነናስ ምንም ልጆች አሉ የቦታችን ብዙ የሚያልፍ ነገር አለ። ስለዚህ ይሄ ጸጋ ነው። ለምን አትጨነቂ? እግዚአብሔር ወፎቹን እኮ ቤት ያለው ደሞዝ የላቸው ምን ወላ ያኖራቸው እኮ አበቦችን ያቸው ውስጥ እንደ ያማረ ውበት ሰፈን ያኖራቸው አይደለም ሰው እውነት እንዲያለ ነገር ማሰብ የለም ከሆነ ሰላም እንተማለ አይሽ ትልቅ ሰው እንደዚህ ነው የሚያስበው። አባትሽም ይሄንን ነው የሚያስበው፣ እናትሽም ይሄንን ነው የምታስበው። ይሄን ማለት ቤተሰብ እንኳን ጸጋ መጣልን ነው የምለው። ይሄን ምን ሳምንትሽ ብቻ ተነሽ እሺ በቃ አመሰግናለሁ። ይሄው እርሶ አረጋጓት። እኔንም እኮ ከሆነ በኋላ ምንም ማለት ምንም ማለት ስሙ መጠራቱ እንኳ አይቀርም። ቤተሰቦች በራሳቸው አባት ማስታወቅ ማለት ነው። ኧረ እሱም ይጓጓል፣ ኖር ይችላል ሲያይ ይጓጓል። እሱ ለጊዜው ነው እንጂ ሳዳ ታስረዳ። ከዛ በኋላ ያለው ነገር በምን ይሆናል ወደፊት ምን ታውቃለህ? የዛሬ መኖራችን ብቻ ነው ማሰብ ያለብን እንጂ እንደና ሀሳብ ማሰብ ለእግዚአብሔር መተው ነው የነገው። ያ ደግሞ እንደነገረች በነፍስም በስጋም ተጨፈረ በነፍስም ያንን የሚወጣው ማጥፋት በሰማይ ትጠየቃለች፣ በምድርም እንደዚሁ ትልቅ ፈተና አለ። እሺ መረጋጋት ነው። ራሱ መረጋጋት ጨለማ መስሎ ታያይሽ ወደ ለእግዚአብሔር ነገር ለቤተክርስቲያን ልትጸልይ በጣም ሁሉም ነገር ይፈታል። ዞር በይ ወደዛ። እራሱ ልቅልኝ ወደዛ።
የሰው ስራ ነው ማለት ዞር በይ እባክሽ። አውቃችሁ ፌክ የሰራችሁ ነው አይደል? ድራማ ነው። በጣም ትልቅ የኔ አባት አመሰግናለሁ። ትልቅ ሰው ግን ትልቅ ነው። እነዚህ ዝም ብለው የህፃን ጨዋታ የተጫወቱ ነው። አቦ እስቲ ረፉ። ይቅርታ ዞር በይ በቃ እንዳታነኩኝ። እሺ አሁን ውሃ ደግሞ በባዶ ወደ እያስለፈለፋችሁ ዞር በይ። የእሱ ሀሳብ ነው ማሚ አይደለም። እግዚአብሔርን ሀሳብ በነፍስ ቀልድ አለ እንዴ? ነፍስ እኮ ነው። ቀልድ እኮ ነው። ቀልድ ቢሆን እሺ ቀልድ በነፍስ ቀልድ አለ እንዴ? ያ ባለፈው አበድኩ ብሎ አብሮን ሲያሳብደኝ መሀል ላይ ከበረኝ። እኔ ከዚህ በኋላ አንድ ሰው ሲገር አልቻልኩኝ። የሆነ ሳቄ መጣ። ያቋርጠው ልለው ነበር። እንዳይም ታስወጡኛላችሁ። ማሚ በቃ አታልቅሽም። እያስለቀሱኝ ነው። በደምብ ሰብስክራይብ አድርጉና ሌላ ስራ ይስሩ። ከፍራንክ ሁሉ ልጆች ይሄው እያስለቀሱኝ ነው። እንደሰማሽ ግን ማለት ምንም አልተሰማኝም። ምን ተሰማሽ? አይ ግን የምር መሰለሽ እንዴ? የምር መስልሽ ተላለች እኔ ሳቂ መጣ። ሳቂ ማለት እቺ አንድ ዲያሎግ ነው ያለችው። እሱ የምርሽ ነው እመንሽ ልበል አይባልም። ታውቃለች ማሚ ልክ አይደለም። እኔ ስለማላቅ ነው እኮ ግራ የገባኝ። ወዴት ልሂድ? ልክ ደግሞ ወደ ነው ሰዓት ትዳር ከሄዳለሁ ምናምን ብያግራራለሁ። በደህናው ጊዜ አልሄድኩም። እንዲህ አይነት ነገር ግን ሲኖር መጀመሪያ ምን ማድረግ እንዳለባችሁ መሰለኝ። ሲጀመር ከትዳር በፊት እንደዚህ አይነት ነገር አይደረግም። ካደረጋችሁ ደግሞ አይታወቅም። ሰዎች ስለሆናችሁ ካደረጋችሁ ደግሞ ያለውን ተረጋግቶ ከልጁም ካለ ከልጁ ጋር ተነጋግሮ መፍትሄ ላይ መድረስ፣ ካልሆነም ከወላጅ ጋር ተነጋግሮ መፍትሄ ላይ መድረስ ነው እንጂ ራስን ያጠፋለሁ እንትን ለለው ምንድነው አሁን ይሄ ሰው የሚማርበት? እንግዲህ ማሚ እኛ እሱን ለማስተማር ነው አንድ ፍራንክ ማድርገን ከዛ ደግሞ እና ፍራንክ ቁም ነገር ጫውሻለሁ። ካንቺ የወጣው ቃል ለብዙዎች ትምህርት ይሆናል። ከፋዘርም ደግሞ ፋዘርም የወጣው ቃል በጣም ትምህርት ነው። በጣም የገረመኝ ስል በዚህ ልክኛ እዚህ ጋር ነው እያወራን ያለነው። እዛ ጋር ካሜራ አይታይም። እናንተ ማሚም አላየሽም አይደለም? እሳቸው እና የምርን የመሰላቸው ነው። ምክራቸው በጣም ነው ደስ የሚለው። እኔም እኮ በቃ የምርጠን ነው እኮ አልኳቸው። አሁን ካሜራ ውስጥ ነው ገብተው ይሆን ይችላል። ካሜራ ማለት አስገብታቸው እያወሩ እያለ እያወሩ አዝሯል። እኔ እያየሁት አልነገርኩም ማለት ሳቂም መጣ። ውሸት ነው ብላችሁ ሰንጀምበር ወይኔ አይ ኮፍያውን ምናምን አድርጎ ሁዲውን ምናምን አድርጎ አያስታውቅም። እሱ መሆኑ ነው። እንዴት መሰለሽ ማሚዎች እኛ ውጪ ተገናኘንና ማለት ነው። ከዛ አይደለ ፍቅር የመጣች ከዛ እሱ መጣና እዛ ጋር ተቀመጠ። አይቼዋለሁ እኮ ነው የማውቀው መሰለኝ። አዎ ኮፍያ ምናምን ስላደረገ እኔ ፕራንክ ያላደረኩት እኔ አላረግሽም። እንደዚህ ልታለቅሽ ከሆነ ስማ መጀመሪያ ራሱ እኮ ባይመጣ እርሳ ያውሸት አለው። እኔ አይሆን ማሚ እሺ አሁን ውሃ ጊዜ ይላል። እኔ እኮ መጀመሪያ ምን ልጋብሽ ነው የሆነ ነገር ብትጋብዝ እኔ ሁለተኛ ስልክ እንደዚህ ስትይዙ አላምናችሁም። ማናችሁ ማሚ የኔ ጥፋት አይደለም፣ የራሱ ሀሳብ ግን ደግሞ ብዙ ነገር አገኘንበት። የራሱ ሀሳብ ነው ያለሽ ማለት አለችበት ያለሽበት እኮ ነይ በግድ አልፈልግም። በግድ ምን ብለን ፍራንክ እናደርጋት እንደዚህ ቢሆንስ ብዬ ሳማክ አሪፍ ነው ምናምን እንዴት ደስ እንዳላት ነው ተባብረን ጸበል ነው በዛ ኮንቲኒቲ ባይ ነው። አይንሽ ቀላ ይሄው አሳይልኝ አይኔ እንዴት እንደቀላ እንዴት እንዳለቀስ ደግሞ የኔም ባመሰሱ የፋዘር ንግግር ግን በጣም ማረኝ። እሱም ተባብሮኛል ነው
አባት አንተ ከየት መጣህ? ያንተ ስራ ነው። ተባብሮኛል ማሚ፣ እሱ ሁሉም ተባብሮኛል። እንደዚህ ተንኮል ልሰራ ሰው ለፕራንክ ቀዛለች ማሚ። በቃ አውቱ ይቀለሽ ነው ላላልሽ ነው እሷ። እኔ እኮ ቦርጭ ነበር የሚመስለኝ። ደግሞ አየሁኝ ሆዷን አየሁ እና ስንት ጊዜሽ ነው ደግሞ እንትን ነው እንጂ እየወፈርሽ ነበር ማለት ያሽኛል ነበር ነው አልገጠመልሽም አይደል? ደግሞ እንደዚህ ሲልሽ ሲጀመር ይሄ ራሱ ይሄ አብጧል ሆድሽ ጋር ምንም የለም። ከዛ በቃ ነው ምን አደረኩ አንዴ ማለት ሲፈታ ታምናል። ብቻ ማሚ ፕራንክ ተደርገሽ ትበል ተደርገሻል። ሰባይስ እንችላለን እና ማሚ ሌላ የማያውቅ ሰው ፕራንክ ያኔ አው የአባባኮ የሳቸው መልክ አባባኮ በጣም እሳቸው መልክ ይለያል። ወደ ሳይላክሽ ፈጣሪ የእውነት ነው ባይመጣው እግዚአብሔር እኔ ደግሞ ሳቄ መጣ። የእውነት አልቻልኩም እኮ የእውነት ካሜራው ላይ ቻሉም ሳይሆን አየሽ ይያል እንደዚህ የሰውኩ ነበር ምን ታደርኩ ይገባል። እንቺ ደግሞ ስለሆነ ለሁለተኛ ጊዜ አላሰብኩም። በጥቂት ስመጣ ለሁለተኛ ጊዜ ማን ነው ባለሽ ነው እስማ ስልክሽ ሰፈርኩሽ ብሎ እንደዚህ አትሁንለት ጆሮ ነው ደግሞ ደግሞ ስታስቢ ነው ደግሞ ጨንቋታል። ግን ኖርማል ነው እያለችኝ እኮ ነው ችግር እንደሌለው እየቆየው ይደብረኛል። የቆየው እንኳን ይሻል ነው እንደዚህ አይነት ነገር እንደከፈው እንደተገኘ ፍራንክ ያጅ ኤርሚ ደግሞ ከየት ተከሰተ? ያንተ ሰማ ነው መጀመሪያ ማክ እኮ ነው ያለበት። አሁን እኔ ካንተ ጋር መጣላት ነው ያለብኝ። ሌላ ሰው ጨምሮ ፍራንክ ካደረገኝ ማለት ነው ካንተ ጋር ይሄው አለህበት። አይ ስነግረው ማሚ በቃ ሰው እንዴት እንደሚያይ ሰብስክራይብ እንዳታደርጉ ይሄንን አንተ ካሜራ እንዳታደርጉ ማሚ ምን ያህል እነማን ናቸው? የቱ ፋሚሊ ካሜራማን ሰብስክራይብ ያርጉ አልኳቸው እኮ ሰብስክራይብ አድርጉና አንድ ሶስት ደግሞ እንደዚህ ምናምን ነው ደግሞ አንተ ካሜራማን እንደዚህ ምናምን ይላል። ሰዋቱልናል ፍራንኩን እና ሰብስክራይብ አድርጓቸው። ያው የኔ ልጆች ሁሉንም ሰብስክራይብ አድርጉ። ሌሎችም እየጠሩ እንደዚህ እንትን ሳያዋርዱኝ ሰብስክራይብ አድርጓቸው። ደግሞ ማሚ ፖስት ካረኩኝ ቆይቻለሁና አካውንት በጣም ተመቷል። ዩቲዩብ አሁን ይነሳ ሁላችሁም ሼር እንደዚህ ያስለቀሰሽኝማ ካልተነሳ እኔ ክስሻለሁ ኮሜንት ላይ ማለት ነው። ተቀጭ ያሉኝን ነገር እንዳለቀ ወይ መጣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከዛ ደግሞ ማለት ነው ኮሜንት ላይ ጻፉ። ማርያም በጣም ትልቅ አባት ናቸው። እግዚአብሔር በጣም ነው ደስ ያለው ይቅራቸው ደግሞ እዚህ ሰንቦ ሰባማ ግን ፋንዲስ ምናምን ልትኮ ነው ያልኩት። በነገራችን ላይ እኔ ፎቶ የሆነ ሰው እንደዚህ አይነት ወሬ ቢያወጡ እኔ አጥተው ነው በስታት አብኔ ፋንዲስ ለምስቲ ኮን አይቻለሁ። ግን አልመሰለሽ እንዴ ምን ነው ግራ ገባኝ። በቃ ውሸታችንን እንደሆነ ስለማት ሳቄ መጣ። በቃ በቃ እዛ ታቃተኝ እንደዚህ ወይ ደግሞ እንትን ሲያዝናው ቢላል አልቻ የምር መሰለኝ። ምናችሁን እየሰራችሁ ነው እናንተ አይደል? ግን አስፈቅድ። አዎ አይ ያፊት እናገኛቸዋለን። ወይት መጀመሪያ መስፈቀድ ነበር። አይተዋል አይደል? ሰቅፋቸው ምናምን አይተዋል። ለዛ ትግረለ ይመስለኝ ማሚ ብቻ ደስ የሚል ንግግር በጣም ትልቅ ከምን በላይ ይሄ ፍራንክ ዋና ሀሳቡ ምንድነው? ለማስተማር እንችላለን። ፍራንክ ገለጽ ተሰስቀም ይቻላል ይጽፋል። ሌሎች በዚህ ነገር ለማለት ምናምን ሊደውቅ ያለባችሁ ነው ነገር እንትን ለማለት ነው ለማስተማር እንችላለን። ዋና ሀሳቡ ነው ማሚነት ነው ድምጻቸው ሲያጣው በቃ ምንም ያው የእነሱን ፍራንክ ሳይሆን የአባባን እኔ እንኳን አባባ ማለት አይደለም የእሱን የሰውየውን ማን ልበላቸው ወይ ስማቸውን እንኳን አልጠየቅኩኝ። የደጉን ሰው ምክር ብቻ ስሙ።
እሺ ግን እኮ እኛ ፕራንክ ስላደረግን ነው ማለት ነው። እኛ ይሄን አስተዋጽኦ ከአንቺም ይሄ ቃል ይወጣል ብለን ስላሰብን እንዳረጫት ሰብስክራይብ አድርጉ። እኔ እኮ ስለምታሳዝኑኝ ነው እንጂ ይዤ እንደዚህ እየገባሁ እንደዚህ ስለምታሳዝኑኝ ነው እንጂ ሰብስክራይብ አድርጉ። ስንት ሺህ ነበር አሁን ያለነው? 13 ሺህ። በቃ አሁን በዚህ ቪዲዮ መሲ ፍቅርን የራሳቸውን ያስታውቃሉ። ምን ይባላል እነዚህ ሁላችሁም ሰብስክራይብ ያደረጋችሁ ጋይስ እና ደግሞ በጣም ሼር ከፖስት ትንሽ ስለቆየው በጣም እና አስለቀሱኝ እኮ አንተ ሰብስክራይብ አድርጉ በል ደግሞ የሳችሁ ያስለቀሳችሁ ንግግርና ሰብስክራይብ አሉ። ጥሩ የጋሼ ንግግር እንዴት አየው? እኔና አረ በጣም ገርሞ ማሚን አስለቀሰው። ውይ በጣም እንካ ቻው በላቸው። እና ፋሚሊ እንግዲህ የዛሬው ፕራንክ ቪዲዮ ይሄንን ይመስል ነበረ። ማሚ ብናስለቅሳትም ይቅርታ ጠይቀናል። እንክሳታለና በደንብ ነው እንክሳት። ነገር ላይ ደህና ሁኑ። እንወዳቸዋለን። ባይ። ሁላችሁም ሰብስክራይብ ያድርጉ።